ጤናማ እርግዝና የሚጀምረው ቶሎ ማርገዛችንን ስናቅ ሳይሆን ከእርግዝና በፊት ከምናደርገው ጥንቃቄ ነው። ዶክተር ሀረግ ነኝ፣ የማህፀንና ጽንስ ሐኪም። በዛሬው ቪዲዮ አንድ ሴት ከማርገዟ በፊት ምን አይነት ጥንቃቄዎች ማድረግ አለባት፣ እንዲሁም ፎሊክ አሲድ መውሰድ ለጽንሱ ምን አይነት ጥቅም ይሰጣል የሚለውን እናያለን። በመጀመሪያ በእቅድ ለሚፈጠር እርግዝና ከዚህ በፊት ምን አይነት የጤና ችግር አለ የሚለውን ማወቁ ጥሩ ነው። እንደ ምሳሌ ለመስጠት ደም ግፊት አለ ወይ፣ ስኳር አለ ወይ፣ ግፊት አለ ወይ፣ የኩላሊት የጉበት ችግሮች አለ ወይ የሚለውን ነገር ማወቁ ጥቅሙ እርግዝና በራሱ ጫና ስለሚኖረው አንድ ሴት ከማርገዟ በፊት አጠቃላይ የጤና ሁኔታዋ ከእርግዝና ጋር ለሚመጣው ለውጥ ለመቋቋም ሰውነቷ ጥሩ ሁኔታ ላይ ነው ያለውን ለማወቅ ይረዳል። ስለዚህ ከእርግዝና በፊት ምን አይነት በሽታዎች የጤና እክሎች አሉ የሚለውን ማወቁ፣ ሐኪም ጋር ሄዶ ቼክ ማድረጉ፣ በደም ቁጥጥር ላይ መዋሉን ማወቁ በጣም ጠቃሚ ነው። ሁለተኛው ነጥብ ደግሞ ከዚህ በፊት የሚወሰዱ መድኃኒቶች ካሉ ጽንሱ ላይ ችግር እንዳይፈጥሩ። አንዳንድ መድኃኒቶች አሉ በእርግዝና ወቅት መወሰድ የለባቸውም የምንላቸው። ለምሳሌ ኤሲ ኢንሂቢተርስ የሚባሉ መድኃኒቶች ለግፊት የምትወስድ እናት ካለች ጽንስ ላይ የአፈጣጠር ችግር እንዳይመጣ መጀመሪያ ለነፍሰ ጡር የሚሆን ሴፍ ወደሆነ መድኃኒት እንለውጠው የሚለው እናያለን። ለወጣቶች ደግሞ ብዙ ጊዜ የአክኒ ወይም የብጉር ሕክምና ላይ ለጽንስ የአፈጣጠር ችግር የሚያመጡ እነ አይሶትሪትኖይን መድኃኒቶች ስላሉ ከሐኪም ጋር ቀርባችሁ ማርገዝ ስታስቡ ይሄን መድኃኒት እወስዳለሁኝ ለጽንሱ ችግር ይፈጥራሉ የሚለውን ነገር ማወቅ ያስፈልጋል። ስለዚህ አጠቃላይ እናት ምን አይነት መድኃኒት ትወስዳለች የሚለው መታወቅ አለበት። ከዛ በተጨማሪ ደግሞ የንጥረ ነገሮች እጥረት ካለ፣ ደም ማነስ ካለ፣ ቫይታሚን ዲ እጥረቶች ካሉ እነሱ ቀድመው ከእርግዝናው በፊት ቢስተካከሉ የበለጠ ጥሩ ይሆናል። ሌላው ተጨማሪ ነጥብ ደግሞ ከሰውነት ክብደት ጋር ተያይዞ ነው። ምክንያቱም እርግዝና ላይ በአማካይ እንኳን ከ11 እስከ 16 ኪሎ ክብደት ሊጨመር ይችላል። ስለዚህ እናት ማርገዟን ለመጀመር ስታስብ ክብደቷ አንደርዌይት ከሆነችም በጣም ቀጫጫ ከሆነችም ማስተካከል ይኖርባታል። ኦቤሲቲ ካለ ወይም ኦቨርዌይትም ከሆነች ማስተካከል ይኖርባታል። ይሄን የምናውቀው እንዴት ነው? ቦዲ ማስ ኢንዴክስ የሚባላል። ክብደታችሁ ለቁመታችሁ እንዴት ነው የሚለው እናያለን። ለምሳሌ 70 ኪሎ ክብደት ሜትር ከ45 ለሆነ ሴት በጣም ብዙ ሊሆን ይችላል። ሜትር ከ70 ለሆነች ሴት ግን ጤናማ ሊሆን ይችላል። ስለዚህ ቁመታችሁ ከክብደታችሁ ጤናማ ነው ወይ የሚለው ታይቶ አንደርዌይት ከሆናችሁ ለማስተካከል መሞከር፣ በጣም የወፈረ ሰውነት ካለ ደግሞ ቀድሞ ስፖርት በመስራት በዳይት ከእርግዝና በፊት አጀስት ማድረጉ ጥሩ ነው። ምክንያቱም ልክ ስታረግዙ ደግሞ ዌት ጌኑ ስለሚመጣ። ስለዚህ በሁለቱም አቅጣጫ አንደርዌይትም መሆን ኦቨርዌይትም መሆን ጥሩ ስላልሆነ ክብደታችሁን ጊዜ ካለ ቀድሞ ማስተካከሉ ጥሩ ነው። ሌላ ደግሞ ላይፍ ስታይል ኤንድ ሪስክ ሪዳክሽን ነው። ይሄኛው ሱስ ያላቸው አሁን እኛ ሀገር ብዙ የተለመደ ባይሆንም ሲጋራ የሚያጨሱ ካሉ፣ አልኮል የሚጠጡ ካሉ ቀድሞ እነዚህን ሱሶች በማቆም ጤናማ በሆነ ሁኔታ ወደ እርግዝና ለመሄድ። ምክንያቱም ከዚህ ጋር ተያይዞ ጽንስ ላይ የሚፈጥሩት ሚስኬሬጅ፣ የውርጃ ሌሎች እድሎች ስላሉ ይሄኔ ሱስ ያለባችሁን ነገር ቀድሞ ማቆሙ የተሻለ ነው። በተጨማሪ አንዳንድ በዘር የሚሄዱ ጄኔቲካሊ የሚተላለፉ በሽታዎች ስላሉ እንደዚህ አይነት በሽታዎች ካሉ ቀድሞ ሐኪም ጋር በመሄድ ምን ያህል ነው ሪስክ ያለው፣ አንዳንዴ የክሮሞዞም ምርመራም ሊያስፈልግ ይችላል። ስለዚህ በዘር የሚተላለፉ በሽታዎች የሉም የሚለውን ነገር ከሐኪማችሁ ጋር ለመመካከር ጥሩ እድል ይሰጣችኋል ቀድሞ መሄዳችሁ። ሌላ ደግሞ ከዚህ በፊት ወልዳ የምታውቅ እናት ከሆነች ፕሪቪየስ ኦብስቴትሪክ ሂስትሪ የምንለው አለ። ስንት ልጅ አላት ከዚህ በፊት፣ በምጥ ነው በኦፕሬሽን ነው ወይ የወለደችው? ለምሳሌ አንድ ሴት በኦፕሬሽን 4 ወይ 5 ልጅ ወልዳ ከነበረ ቀጣይ ለማርገዝ ከማሰቧ በፊት የድሮ ኦፕሬሽን ያለበት ሁኔታ እንዴት ነው፣ ጠባሳ መያያዝ የለም ችግር የለም የሚለውን ማወቁ ጥሩ ነው። ስለዚህ ይሄ ቅድመ ዝግጅት ልጅ ወልደው ለማያውቁ ሴቶች ብቻ ሳይሆን ልጅ የወለዱ ሴቶችም ከሆኑ ድሮ ስትወልዱ ምን ተፈጥሮ ነበር፣ ደም መፍሰስ ገጥሞ ነበር ወይ፣ ስኳር መጥቶ ነበር ወይ፣ የእርግዝና ስኳር የእርግዝና ደም ግፊት መጥቶ ነበር ወይ፣ ስለዚህ ከዚህ በፊት የነበረው እንዴት ነው የሚለውን ማየቱ ጠቃሚ ነው። በተጨማሪ የማህፀን ውጭ እርግዝና ነበር ወይ በሰርጀሪ ቱቦ መውጣት አስፈልገዋል ወይ፣ እንደዚህ ሲሆን
ለምሳሌ አንድ እናት ቶሎ እንዳረገዘች ጽንሱ ያለበት ሎኬሽን እንዴት ነው፣ ጤናማ ነው ወይ የሚለው መታወቅ አለበት። ስለዚህ ከዚህ በፊት ምን ገጠማቸው የሚለው በጣም ጠቃሚ ነው። በተለይ ለቀጣይ እርግዝና ለመጠንቀቅ ተከታታይ ውርጃ ካጋጠማት አሁን ስታረግዝ ምን ማድረግ አለብን? ወይም ከማርገዟ በፊት የእንቁላል ጥራት ምርመራ ያስፈልጋል ወይ? የወንድ የዘር ፍሬ ስፐርሞቹ ምርመራ ያስፈልጋል ወይ? ስለዚህ ድሮ ካጋጠማት አንጻር ተነስተን ቀጣይ ከማርገዟ በፊት ምን ማድረግ አለባት የሚለውን እናያለን። ሌላ ከድሮ አንጻር በተለይ የማህፀን እጢ ከመውለዳቸው በፊት ከማርገዛቸው በፊት ያጋጠማቸው ሴቶች ሰርጀሪ ከተሰራ ምን አይነት ሰርጀሪ ነበረ? ቀጣይ ምጥ ይፈቅዳል ወይ? እንደ ሰርጀሪው አይነት ስለሚወሰን ኦቫሪ ወይም እንቁላል አምራች ላይ ሰርጀሪ ያለ ወይ? ማህፀን እጢ ማዮማ ግድግዳው ላይ የተሰራ ሰርጀሪ ያለ ወይ? ስለዚህ እነዚህን ሰርጀሪዎች እናያለን። ከማህፀን ጋር ብቻ ተያይዞ ሳይሆን አንዳንዴ በቅርቡ ሀሞ ከረጢት አስወጥተዋል ወይ? ትርፍ አንጀት አለ ወይ? ስለዚህ እነዚህን ነገሮች ምን አለ የሚለውን ነገር ቀድመን ብናውቅ ጥሩ ነው። ሌላ እኛ ሀገር ብዙ ሰው የማይጠነቀቀው በተለይ ከጥርስ ጤና ጋር የተያዘ ዴንታል ሃይጂን ጋር፣ ምክንያቱም በእርግዝና ወቅት ማደንዘዣ መስጠት ሊከብድ ይችላል። ጥርስ መንቀል ሊከብድ ስለሚችል ቀድማችሁ የተቦረቦረ ጥርስ አለ ወይ፣ ኢንፌክሽን ያለው አለ ወይ? ምክንያቱም ቀድሞ ቦታ አስይዞ ታክማችሁ ደህና ብትሆኑ የበለጠ የተሻለ ነው። ምክንያቱም ከ3 ወር በፊትም በእርግዝና ወቅት ማደንዘዣዎችን ሰጥቶ መንቀል ይከብዳል። አስገዳጅ ነው ለአንቲባዮቲክስ ሪስፖንድ ካላረገና የእናትን ሕይወት አደጋ ላይ ካልጣለ በቀር በቀላሉ አሁን በእርግዝና ወቅት ድድም በቀላሉ መድማት ይጀምራል። የማደንዘዣዎቹ ሴፍቲ ምጥ ያለ ቀን መምጣት ጋር ስለሚያያዙ የጥርስ ጤንነታችሁን ቀድማችሁ አውቃችሁ ብትገቡ ወይም የምታውቁትን ህመም ካለ እሱን መፍትሄ አስይዛችሁ ብትገቡ የተሻለ ነው። ከዛ ውጭ ደግሞ ከስራችሁ ሁኔታ ኢንቫይሮንመንታል ኢንዴክስ ይሄ ወርክ ኦኩፔሽናል ኤክስፖዠር ጋር የምትሰሩት ለምሳሌ ማዳበሪያ፣ ፈርቲላይዘር፣ ፔስቲሳይድ ያለበት ቦታ ነው ወይ? ለጽንስ ለእርግዝና ቶክሲክ ሊሆን የሚችል ኢንቫይሮንመንት ውስጥ ነው ወይ የምትሰሩት? ስለዚህ ስራችሁ እንዴት ነው? ዲማንዲንግ ነው ወይ? ሌሊት አዳር ሽፍት አለ ወይ? እንዴት ነው የሚሆነው የሚለውን አጠቃላይ እርጉዝ ስትሆኑ ያንን ስራ ማስቀጠል ትችላላችሁ የሚለው ኢንቫይሮንመንቱን ማየት በጣም ጥሩ ነው። ከዛ በተጨማሪ አንድ ሴት እርግዝና ልትጀምር ስትል ፔሪዮዷ በትክክል ይመጣል ወይ፣ ለማርገዝ ጥሩ ነው ወይ የሚለውን ማወቅ አለባት። በዚህ አያይዤ ጤናማ ፔሪዮድ ምን አይነት ነው የሚለውን ልንገራችሁ። ጤናማ ፔሪዮድ ከ21 እስከ 35 ቀን ባለው ልዩነት የሚመጣ ሲሆን 21 ቀን የምታይ ኖርማል ነው፣ 28 ኖርማል ነው፣ 35 ኖርማል ነው። ሁልጊዜ 28 ብቻ አይደለም ትክክል፣ ግን በእነዚህ ቀናት ውስጥ የሚመጣ ሲሆን ፕላስ ኦር ማይነስቱ ወደ ላይ 2 ቀን ወደ ላይ 2 ቀን ወደ ታች ሊሆን ይችላል። ለምሳሌ በ28 ቀን የምታይ ሴት በ26 ሊመጣ ይችላል፣ በ30 ሊመጣ ይችላል። ግን አንዴ 21 አንዴ 35 እያለ በጣም ብዙ የተራራቁ ቀናትን መዋዠቅ የለበትም። ስለዚህ ከለመደችው ቀናት 2 ቀን ወደፊት ወደኋላ እያለ የሚመጣ ፍሰቱን ደግሞ ስናይ ከ2 ቀን እስከ 7 ቀን ሊሆን ይችላል። አቬሬጅ በ4 ቀን በ5 ቀን ሊያልቅ ይችላል የብዙ ሰው ፔሪድ። ግን ከ1 ቀን በታች በጣም ካነሰ በጣም ስካንቲ ነው፣ ትንሽ ነው የምንለው። ከ7 ቀን በላይ ደግሞ በስቶ የሚፈስ ከሆነ እሱም ጤናማ አይደለም። ስለዚህ የፔሪዳችሁ ፍሰት እንዴት ነው የሚለውን ከዛ አንጻር ሐኪማችሁ አይቶ ማርገዣ ቀናት እነዚህ ይሆናሉ ብሎ የሚነግራችሁ ይኖራል። ግን ለምሳሌ አንድ ሴት ፔሪድ ሳታይ 3 ወር 6 ወር የምትቆይ ከሆነ ለማርገዝ በጣም ከባድ ይሆናል። የሆርሞን ምርመራ ምንድን ነው ያለው ችግር የሚለውን ማወቅ አለብን። ስለዚህ ለቅድመ እርግዝና ሐኪም ጋር ስትሄዱ በመጀመሪያ ፔሪዳችሁ ትክክል ነው ወይ፣ ለዚህ ያህል ለዓመት ያህል ሞክረሽ እምቢ ካለ ነው አስኪ የምንለው ወይ ለ6 ወር ሞክረሽ ነው ከማለታችን በፊት በዛ በምንሰጣት ጊዜ ፔሪዷ በትክክል ይመጣል፣ ጤናማ ነው፣ በቂ እንቁላል እንዳላት ፈርታይል የሆነ ጊዜ እንደሆነ ያ ጊዜ በደንብ ማወቅ ያስፈልጋል። ከዛ ውጭ አሁን ብዙ ሴቶች የሚያውቁት ከማርገዝ በፊት የሚወሰድ ቫይታሚን ፎሊክ አሲድ፣ ያው ያለማዘዣም ሊወሰድ ስለሚችል ፎሊክ አሲድ ቫይታሚን ቀድማችሁ አሁን ሰውነትን ለማዘጋጀት ምን ያህል ጊዜ ይፈጃል የሚለውን ስናይ ከ1 ወር እስከ 3 ወር ማርገዝ ከማሰባችሁ በፊት ቀድማችሁ ብትወስዱት በጣም የተሻለ ነው፣ ሰውነት ውስጥ በተሻለ መጠን እንዲኖር። አሁን ይሄ ቫይታሚን የሚወሰደው ለምንድን ነው? የማርገዝ እድሌን ይጨምራል ወይ ብሎ የሚጠይቁ እናቶች ስላሉ ይሄ ከፎሊክ አሲድ እጥረት የሚመጣ ኒውራል ቲዩብ ዲፌክት የሚባል የአፈጣጠር ችግርን
ጽንስ ላይ ለመቀነስ ነው እንጂ የመርገዝ እድልን ለመጨመር አይደለም። አንድ ሴት በቂ ጊዜ ሞክራ ዓመት ሊሆን ይችላል በእድሜዋ መሰረት ማርገዝ ካልቻለች ሌሎች ምርመራዎች ይኖራሉ። ሌሎች አጋዥ መድኃኒቶች፣ ኦቭሌሽን ኢንዳክሽን ማገዣ እንቁላል እንዲወጣ ሌሎች መድኃኒቶች ይኖራሉ። ፎሊክ አሲድ ግን ጥቅሙ ጤናማ እርግዝና፣ ነርቡ በደንብ የዳበረ ጥሩ እርግዝና እናት እንዲኖራት ነው። በተለይ ከዚህ በፊት ይሄ ያፈጣጠር ችግር ለምሳሌ አኒንሴፋሊ ይባላል። የጭንቅላት ቅል ከራስ ቅል ፓርቶቹ ላይ ኖሩ ይችላሉ። ሜኒንጆማይሎሴል ከአከርካሪ አጥንት ውስጥ ያሉ ነርቮች ላይ ክፍተት ሊኖር ይችላል። ሃይድሮሴፋልስ በጣም ፈሳሽ ቋጥሮ ትልቅ ጭንቅላት ሊሆን ይችላል። እነዚህ አይነት ያፈጣጠር ችግሮች ቀድሞ የገጠማት ሴት ካለች መጠኑ ይለያያል። አሁን እንዳጠቃላይ ሁሉም ሰው ቢወስድ ብለን ሚኒመም ብለን የምናስበው 0.4 ሚሊግራም ወይም 400 ማይክሮግራም ነው የሚሆነው ሁሉም ሰው እንዲወስድ የምናስበው። ከዚህ በፊት ግን ያፈጣጠር ችግር ከገጠማት ከ4 እስከ 5 ሚሊግራም መሆን አለበት። ስለዚህ በተለይ እንደዚህ አይነት ያፈጣጠር ችግር ከገጠመ ቢያንስ 1-3 ወር ቀድማ ከወሰደች በኋላ ነው እርግዝናውን መሞከር ያለባት። እርግዝናውን እየሞከራችሁ ደግሞ ቫይታሚኑን መውሰድ ትቀጥላላችሁ ማለት ነው። ስለዚህ ፎሊክ አሲድ ያፈጣጠር ችግርን ለመከላከል በጣም ጠቃሚ የሆነ ቫይታሚን ነው። ከዚህ ጋር ተያይዞ ምናልባት ሊነሳ የሚችለው በምግብ መተካት አልችልም ወይ፣ ለምን ቫይታሚን ወስዳለሁ የሚል ጥያቄ ካለ ይሄ ቫይታሚን ውጮቹ ራሱ ፎርቲፋይድ የሆነ በቫይታሚን የበለጸገ ምግብ እንዲኖራቸው በምግብ ልንተካው የማንችለውን መጠን የያዘ ነው። ስለዚህ አንድ ሴት ጥሩ ምግብ ብትመገብም ቫይታሚኑን በስርዓትና በትክክል መውሰድ ይኖርባታል። አንዴ እርግዝና ከተፈጠረ በኋላ ሐኪማችሁ ፎሊክ አሲዱን ወደ ፕሪናታል አድርጎ ይቀይርላቸዋል። እስከዛ ግን መውሰዱ ጥሩ ነው። ያፈጣጠር ችግር ግን ከዚህ በፊት ለገጠማቸው ሴቶች በትክክል ቫይታሚኑን ሙሉ እርግዝናውንም ቀጥሉ ብሎ ሐኪም ሊመክር ይችላል። ከዛ ውጭ የሙከራው ጊዜ ምን ያህል ይሆናል የሚለውን ነው። አንድ ሴት ለቅድመ እርግዝና ሙከራ ስትመጣ፣ ለዝግጅት ስትመጣ በወር ውስጥ ነው ግን ማርገዝ የሚፈልገው፣ በ3 ወር ውስጥ ነው ማርገዝ የሚፈልገው ሊሉ ይችላሉ። ያ ትክክል አይደለም። በአንድ ወር የማርገዝ ዕድል 20% ነው። ለተፈጥሮ ጊዜ መስጠት ያስፈልጋል። ስለዚህ ከ35 ዓመት በታች ላሉ እናቶች ለ1 ዓመት ያህል ሞክረው ካልተከሰተ ነው አስጊ የምንለው። ከ35 በላይ ስንሆን ግን የእንቁላል መጠን ስለሚቀንስ ቢያንስ 6 ወር ወይም 6 ሳይክል ከተሞከረ በኋላ ካልተከሰተ የእንቁላል መጠን እንዴት ነው፣ ሌሎች ምርመራዎች እያልን እንሄዳለን። ስለዚህ ምን ያህል ጊዜ ሞክሬ ልምጣ ብላ እናት ሐኪሟን ስትጠይቅ የምንሰጠው አንዱ መልስ የሚሆነው ከእድሜ አንጻር ወይ 1 ዓመት ሞክሪ ወይ 6 ወር ሞክሪ ብለን ያንን እናገራለን። ስለዚህ ይህም የእናት እድሜ ማተር ያደርጋል። ከማርገዝዎ በፊት ለጤናው የሚሰጡት እያንዳንድ ጥንቃቄ ለልጆ የወደፊት ትልቅ ስጦታ ነው። በቀጣይ ክፍል ስለ ኦቭሌሽን ቀናት፣ እንቁላል የሚወጡበት ቀናት፣ ከፔሪድ አንጻር እርግዝና የሚፈጠሩበት ቀናቶች መቼ ናቸው የሚለውን እናያለን። ስለ ፎሊክ አሲድ ወይም ከዚህ ጋር የተያዘ ማንኛውም ጥያቄ ካለ ከስር አስቀምጡልኝ።